የኮምፒውተር ሻጮች የማይነግሯቸው ሚስጥር ላካፍላችሁ ነው። ሰዎች ባለማወቅ ውድ ኮምፒውተር ገዛው፣ የቴስት ጄነሬሽን ኮምፒውተር ገዛን ብላችሁ እንዴት እንደምትሸወዱ በዚህ ቪዲዮ እናያለን። የኮምፒውተር ጄነሬሽን የሚለው ጽንሰ ሐሳብ ኢንተል በየዓመቱ የሚያሻሽለውን አዳዲስ የኮምፒውተር ፕሮሰሰር በተሻለ መንገድና ፍጥነት የሚሰራበትን የአርኪቴክቸራል ዲዛይን ማለት ነው። ታዲያ እነዚህ ጄነሬሽን ማሻሻያዎች ያሏቸው ኮምፒውተሮች በዋጋ ደረጃ ውድ በመሆናቸው በቀላሉ እነዚህን የኮምፒውተር በማመሳሰል ስፔሲፊኬሽን ኤዲት በማድረግ ዝቅተኛ ደረጃ ያላቸውን ኮምፒውተሮች በውድ ዋጋ መሸጥ እንዲችሉ አድርጓል። በዚህ መንገድ እንዳትሸወዱ ከመግዛታችሁ በፊት ማወቅ ያለባችሁ 3 ትክክለኛ የፕሮሰሰር ጄነሬሽን ማወቂያ መንገዶችን በቀላሉ አሳያችኋለሁ። በተለይ ሶስተኛው መፍትሄ በጣም ቀላል ነው። ሰላም፣ ይህ የውቤ ቴክ ቻናል ነው። እስከ መጨረሻው አብራችሁ ቆዩና እነዚህን ማወቂያ መንገዶችን ነው። የኮምፒውተሩን ዋጋ ደረጃ የሚወስኑ ነጥቦች መካከል የኮምፒውተር ፕሮሰሰር እና ጄነሬሽን ናቸው። እነዚህ መለኪያዎች ኮምፒውተሩ ፈጣን፣ ውጤታማ፣ ብዙ ስራዎችን የመስራት ምቹና አዳዲስ ቴክኖሎጂዎችን የመቀበል አቅም እንዲፈጥር የሚያስችሉት መሳሪያዎች ያካትታሉ። አሁን አንድ ነገር ላሳያችሁ ነው። ይህ ኮምፒውተር ኮር i5 እና 12ኛ ጄነሬሽን ነው። ነገር ግን ሬጂስተሪ ኤዲት ላይ በመሄድ በዚህ መልኩ በቀላሉ መቀየር እችላለሁ። ራን በሚለው ኮማንድ በመሄድ ሬጂስተሪ ኤዲት፣ ከዛም ሎካል ማሽን ሃርድዌር ዲስክሪፕሽን ላይ ሲስተም ሴንትራል ፕሮሰሰር 0 የሚለው ላይ ፕሮሰሰር ኔም ኤዲት አድርጌ በቀላሉ ሞዲፋይ ማድረግ እችላለሁ። ወደ ኮር i9 እና 14ኛ ጄነሬሽን ማድረግ እችላለሁ። አሁን የኮምፒውተሩ ፕሮፐርቲ ስንሄድ ታስክ ማናጀር ላይ ስንሄድ ኮምፒውተሩ ኮር i9 14ኛ ጄነሬሽን እንደሚያሳይ ማድረግ ችለናል ማለት ነው። በዚህ መልኩ መደበኛ ዋጋ ያለውን ፒሲ በ14ኛ ጄነሬሽን ዋጋ ሸጡልን ማለት አይደለም። በመጀመሪያ ደረጃ የምናየው እዚህ ቪዲዮ ላይ ኮምፒውተር ስንገዛ በዚህ መልኩ እንዳንሸውድ ማስተዋል ያሉብን ነጥቦች፣ አንደኛ ራን ኮማንድ ላይ በመሄድ MS Info 32 ላይ ከዚህም ላይ የሚታየው የተጻፈለትን ማስተካከያ ቢሆንም ማስተዋል ያለባችሁ ነጥብ እዚህ ላይ ፕሮሰሰሩ መግለጫ መጨረሻ ላይ ያለው 4 ኮር እና 8 ሎጂካል ፕሮሰሰር የሚለው ኤዲት ማድረግ የማይቻለው ነጥብ ነው። ይህንን ኤዲት ማድረግ ስለማይቻል የዚህን ቁጥር በማየት የኮር i9 ትክክለኛ ሎጂካል ፕሮሰሰር እና ኮር መጠኑ ወይም ቁጥሩ ትክክል አለመሆኑን ማየት እንችላለን። አሁንም ታስክ ማናጀር ላይ እንሄዳለን። ታስክ ማናጀር ታስክ ባሩን ራይት ክሊክ በማድረግ በቀላሉ መክፈት እንችላለን። ፐርፎርማንስ የሚለው ታብ ላይ በመሄድ እዚህ ጋር ማስተዋል ያሉብን 3 መለኪያዎች አሉ። ኮር፣ ሎጂካል ፕሮሰሰር እና L3 ኬች ናቸው። እዚህ ጋር የሚያሳዩት ቁጥሮች 4፣ 8 እና 18 ሜጋባይት የሚሉ ቁጥሮች፣ እነዚህን ቁጥሮች በማየት ብቻ ኮምፒውተሩ ኮር i3 ወይም ኮር i5 መሆኑን በቀላሉ ማወቅ እንችላለን። ምክንያቱም የኮር i9 እና ኮር i7 የመሳሰሉ ትላልቅ ፕሮሰሰሮች L3 ካች መጠናቸው ከፍተኛ መጠን ያለው ከ24 እስከ 32 ሜጋባይት በላይ መሆኑን ከተረዳን ይህን ማወቅ በጣም ቀላል ነው። እዚህ ፒክቸር ላይ እንደምናየው የተሻለ ኮር እና ጄነሬሽን ያላቸው ከፍተኛ ፕሮሰሰሮች ቁጥራቸው ከፍተኛ መሆን እንዳለባቸው ባጭሩ ይህንን ምስል በማየት ቁጥሮቹ ተቀራራቢና ተመሳሳይ መጠን ያላቸው ዳታ ታስክ ማናጀር ፐርፎርማንስ ላይ ማየት ይኖርብናል። ምስሉ ላይ የተለያዩ የጄነሬሽን ኮር እንዲሁም የፕሮሰስ መጠናቸው በዚህ መልኩ ልዩነቱን ስናይ ከፍተኛ ጄነሬሽን ያላቸው የፒሲ ፕሮሰሰር እና ካች መጠናቸው ከፍተኛ እንደሚሆን ያሳያል። መጠኑ በጣም ዝቅተኛ ከሆነ ግን ኮምፒውተሩ የተሳሳተ መረጃ የተሞላበት እንደሆነ በቀላሉ መረዳት ይቻላል። ሁለተኛውና አብዛኞቹ ኮምፒውተሮች ላይ የሚሰራው ማወቂያ መንገድ ኮማንድ ፕሮምፕት ነው። ኮማንድ ፕሮምፕት ላይ በመሄድ የኮምፒውተር ሃርድዌር እንዲያነብልን መጠየቅ እንችላለን። ይህንን ኮድ በመጻፍ WMIC CPU get caption device ID name number of cores enter በዚህ መንገድ ዲቫይሱ እንዲያነብልን ማድረግ እንችላለን። ይህንን ኮማንድ ዲስክሪፕሽን ላይ አስቀምጥላችኋለሁ። በዚህ መሰረት እንደምታዩት የኮምፒውተሩ ሃርድዌር መረጃ ያሳያል። አብዛኛው የዚህ ኮድ ውጤት የዲቫይስ ሃርድዌሩን በቀጥታ ማንበብ የሚችል ትዕዛዝ ስለሆነ በዚህ መንገድ ትክክለኛውንና ሬጂስትሪ ላይ ኤዲት ያልተደረገውን ቁጥር ማወቅ የምንችልበት አማራጭ። ወደ መጨረሻውና ለአንዳንዶቹ በጣም ቀላል ለሆነው አማራጭ ስንሄድ የኮምፒውተር ኦፕሬቲንግ ሲስተም እንደ አዲስ መጫን ወይም ክሊን ኢንስታል ማድረግ ነው የሚሆነው። በዚህ ጊዜ ኮምፒውተር ሬጂስተሪ ኤዲት ላይ ተሞልተው የነበሩ ለሽያጭ ፐርፐዝ ሲባል የተሞሉ መረጃዎች በመጥፋት
በአዲስ መልክ ትክክለኛውን የኮምፒውተር ስፔሲፊኬሽን ማየት ይቻላል። ኦፕሬቲንግ ሲስተም በሚጫንበት ወቅት ግን ክሊን ኢንስታል ማድረግ ይጠበቅብናል ማለት ነው። በእነዚህ ሶስት መንገዶች ትክክለኛውን የኮምፒውተር CPU ስፔሲፊኬሽን ለመለየት የሚያስችሉ በቂ ግንዛቤዎች እንዳገኛችሁ ተስፋ በማድረግ አብራችሁን ስለቆያችሁ ላይክ፣ ሼር እና ሰብስክራይብ በማድረግ እያበረታታችሁኝ በመሆኑ ልባዊ ምስጋናዬን እያቀረብኩ በቀጣይ እንዲሰራላችሁ የምትፈልጉ ቪዲዮ ካለ ቪዲዮ ላይ ጥያቄዎች ካላችሁ ኮሜንት ሴክሽን ላይ ሀሳባችሁን አስቀምጡልኝ። መልካም ቆይታ።